አርሰናል ሪያል ማድሪድን ከቻምፒየንስ ሊግ ካሰናበተ በኋላ ታሪክ ሰርቷል። የአርሰናል ደጋፊዎችስ ራሳቸውን መቆጣጠር አቅቷቸው ነበር። ከለንደን የምሽት ቤቶች እስከ አዲስ አበባ ግሮሰሪዎች ዛሬ የአርሰናልን አይረሴ ምሽት ደጋፊዎቹ እንዴት አሳለፉት የሚለውን አብረን እንመለከታለን። በሜዳቸው 3-0 ካሸነፉ በኋላ አርሰናሎች በርናቦ ሲሄዱ በሙሉ የራስ መተማመን ነበር። ከዛም የማይረሳው ድል በቡካዮ ሳካና በማርቲኔሊ ጎሎች ታግዘው 5-1 በሆነ በድምር ውጤት ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። የአርቴታ የታክቲክ ልዕቀት በታየበት ጨዋታ በሪያል ማድሪድ ላይ በሁለቱም ጨዋታ ፍጹም የበላይ ነበሩ። ሆኖም ግን ተጫዋቾቹ ሜዳው ላይ ስራቸውን ሲሰሩ ደጋፊዎቹ የራሳቸውን ታሪክ እየጻፉ ነበር። የመጨረሻው ፊሽካ ሲነፋ የአንድ ቆንጆ ፊልም መጨረሻ ነበር የሚመስለው። የ18 ዓመት የልብ ስብራት በ90 ደቂቃዎች ተቋጨ። የ2006ቱን የዋንጫ ጨዋታ ላይ ይሄ ጨዋታ ምን ማለት እንደሆነ ያውቃል። አዲሱ ትውልድ የራሱን ታሪክ በራሱ መንገድ ጽፏል። አንድ ደጋፊ እንዲህ አለ፣ አባቴ ሄንሪን አይቷል፣ እኔ ደግሞ ሳካ ማድሪድን ሲያፈራርስ፣ አሁን በሞት እንኳን በደስታ ነው። በለንደን፣ በሌጎስ፣ በናይሮቢ እና በአዲስ አበባ ሌሊቱ ስለ አርሰናል ሲዘመር ሲጨፈር አመሸ። አርሰናል ዓለም አቀፍ ነው፣ ይሄ ድልም አሳይቷል። እስቲ እነዚህን ቪዲዮዎች ተጋበዙልኝ። ምንድነው? አላችሁ ወይ? አማን ነው ወይ? እንዋጋ በለው። የአርሴ ወጣት ከመጀመሪያ ጀምሮ ማድሪድ አሸንፎን አያውቅም። አድርገነዋል፣ እንደግመዋለን ስንላችሁ የሆነ የቃዠን ምናምን መሰላችሁ። ማድሪድ እኮ እናንተን በመለጥለጥ ነው የሚታወቀው። አሁን የሼዋ ደጋፊ ምክንያት መፈለግ ከብዳል። ይሄኛው ማድሪድ ገጥመዋል ልትላችሁ፣ ምክንያቱም ራሱን ይሄን ማድሪድ ዘንድሮ ገጥመው 2-0 ከ9 ዓመት በኋላ አሸንፈው ፎክረህብናል። ቸልሲ ደግሞ እኔ ያደረኩትን ማንም ማድረግ አይችልም ምናምን ብለህ ተልጣል። ተረዳኝ አይደል? ሻሻንስ ደግሞ መቼ ማድሪድ እንደገጠምሽ ራሱ ትዝ የሚለው ደጋፊ የለም። ትዝ የሚለው ደግሞ ከኔ ጋር ችግር የለበት፣ ግን እንደሚደግመው ነገርሽ ነበር። እንችላለን። ምክንያት የሚፈልግ ደጋፊ እንዴት ሊኖር ይችላል? ሲቲዝንስ ተበቀልኩልሽ፣ ቻምፒዮናችን እንግሊዝ ጋር እንደዚህ አይነት ቀልድ የለም አይደል? ሲቲዝንስ አንዳችን አሪፍ ከሆነን ይሄ ቡድን ይለጣለጣል። ልክ አይደል? ፈላው የት ነው የምንውለው? እሺ ነገር ሞያ ያለው አለ ሞያ። አርፋችሁ ተኙ። በቃ ሁላችንም አርፈን እንተኛ። የት ነው የሚዋለው? እሺ ጣሪያውን ክፈቱት፣ ደጋፊው ታፍኖ እንዳይሞት። ወግወጉንም አይዛችሁታል። እኛ ካምባክታ ደግሞ እንደገና ቤት ልንውል ነው። የአርሰናል ደጋፊ ያስቀምጠን። እሺ ጣሪያውን ክፈቱ። የመጀመሪያውን ጎል ነገርኩ እኮ። ኳሱ የተመታው ኤሊባቡር ላይ ነው። በወለጋ አድርጎ በጅማ ዞሮ ሐረር ላይ ቅሞ ድሬዳዋ ላይ ፈታ ብሎ ከዛ ሰሜን ላይ
ሄዶ ዞሮ መጥቶ ማለት ቡታጅራ ብለኛ ዞሮ ታምቦሮ በቡታጅራም አልፏል ያያ ምንድነው ወጣቱ ሻሸመኔ ላይ ጧ ብሎ አዋሳ ላይ አቆብኩቦ ባህር ዳር ላይ ዋኝቶ በጎጃም እንቅጥቅጥ ወይኔ ሰው በኳስ እባብ ይሰራል። ማርቲን ኦዴጋርድ ሜሪኖ ግሩን ፓስ ሳካ Ma stai invece non è ci ha dato in casa, ci ha dato in You look like somebody who knows football. What's your realistic prediction? We're going to win 3-0. Realistic one. 3-0. Good luck. I'll see you here after the game, yeah? I'm telling you right now, we're going to win the Champions League! We're going to win! I'm telling you! Boo! Yeah! Boo! I said it! We're going to boo! I said it! I'm calling it! ኒውትራልም ሆነ የተቃራኒ ደጋፊ ማመን ያለበት ነገር ይህ የአርሰናል ቡድን በጣም አስደናቂ መሆኑንና አርቴታ የሰራው የእግር ኳስ ቡድን ብቻ ሳይሆን እምነትና ዓላማ ያለው ለደጋፊዎች የቀረበ ነው። አሁን ያሉበት ይህች ጊዜ አዲሱን የክለቡን መንገድ
በፍጹም የምትቀየር ልትሆን ትችላለች። እና ጨዋታውን እንዴት አያችሁት? እናንተስ የዚህ ድራማ ተሳታፊ ነበራችሁ? እስቲ የእናንተን አስገራሚ ቅስበት በኮሜንት አሳውቁኝ። እናም እንደዚህ አይነት ስፖርታዊ ታሪኮች፣ ሪአክሽኖችና ጠለቅ ያሉ ትንተናዎችን ለማግኘት ሰብስክራይብ ያድርጉ። ይሄኛው ቪዲዮ ለእናንተ ለአርሰናል ደጋፊዎች ነው።